በምን አየኝ? እዛሽ ጋር ቁጭ ብሎ አይቼውት ነው። አይዞት የኔ አባት እኔ ነኝ የምታለው። ትንሽ ከዝቅ ስላለች እሷ ይቅርታ በጣም ስራ የለኝም። እቺ ነው አይላንድ ምናምን ያው ለቅሜ እሷ ነው የምትጠብቅ። ቤተሰብ ምናምን የለዎትም? አይ ቤተሰብ ድሮ ቀረበ መንግስት ጊዜ ነበረ እንዴ ለመቻ ሄጄ ከዛ ስመጣ ሌላ ባላገር ተቀባይ ከዛ አይኔ ተነጠቅ ከዛ ወዲህ ቤርባ ሚስትን ባላገር ይችላል። የኔ አባት ሰላም ልክ ትንሽ ያስከፋል። አንዳንድ ሴቶች ሞቷል ብላ ሁሉ በእኔ ላይ ሌላ ባላገር በዛ የተነሳ ከዛ ሀገር ወጣው ቀረው በቃ የኔ አባት በሷ ምክንያት አዲስ አበባ መጣው ወጣው ቀረ። እዚሁ አዲስ አበባ ያገኘሁትን እየሰራሁ ነው። የኔ አባት አሁን ሃይላንድ ምናምን ነው የሚለቅሙት? አዎ ሃይላንድ ለቅም ሌላ ስራ የለም። አሁን ሃይላንዱን በኬሻ ሲሞሉ አያለው። እሱ ሞልቶ አሁን ስንት ነው የሚሸጠው? አይ ኪሎ እኮ ገለባ ነው ምን 5 ብር ወይ 10 ብር ነው በቃ እንተ መቀመጥ ስንት ሆኖ መንገድ ላይ ቁጭ ብሎ ምናምን ከዛ ተመስገን ጤና ሰጥቶኝ እቺ ነው ሸጭ ነው ሰው ከማስቸገር የኔ አባት ጀግና ነው። ተረ በጣም አዎ እንዴ በጣም ደስ የሚል ቤት ደግሞ እግዚአብሔር አንዱ ትንሽ ሸራ በሸራ ሰጥቶኝ ሸራ ውስጥ ነው የሚኖሩት። ገራጅ ግቢ ነው እዛች ውስጥ ማላማኝ ተዛች አድራለሁ በቃ ቃል እንዲሸቀብኝ መልእክተኛው ነው ስላልከው ብቻ ነው የተደስቻለሁ። ችግር ምንድነው እኔ እንዳግዘውት የሚፈልጉት ይንገሩ። ወደዘበለ እግዚአብሔር ወዳጅ ከሆነ በተቻለ መጠን በአካውንቴ ትንሽ ብር ብትልክልኝ። በአካውንቱት አይደለም በእጆ ነው የምሰጠው። መድኃኒት ዓለም ስንት ብር ይመስሎታል? እኔ አላ እንግዲህ ሺህ ብር ይሞላል። 10,000 ብር ነው። ወይኔ መድኃኒዓለም እንዴት አድርጌ እጄ ልሰማኝ? የኔ አባት አምጡት። እኔ መሳሚያ እርሶ ደግሞ ምን በወጣሁት ከሰማይ እግዚአብሔር ነው እንዴ ባንተ ነው? የኔ አባት ያዘው ሰልክ ቆይ ይዘዲንገር 09 23 78 15 92 አካውንት ሳለውት አቤት ነው ግን ቤት ነው አያውቁትም። በእንትኖት በቃ ችግር የለውም። በኢየሱስ ምን በውስጥ ምን መጣ? ቆይ እንዴት አይ አባት ቁጭ ብዬ ነው አይተህ? አዎ የሰማይ መልአክ አንተን ይረዳሃል። አሜን። መሞት በዚህ ማይደር አንኖርም። እኔን እንደረዳ ደግሞ እግዚአብሔር አንተን ይጠይቃል። አሜን። ያው ምስኪኖችን አሜን እንዳልኩት እኔ መልእክተኛ ሰው ነው የሚልክ ጌታ ብርክ ያለ እድሜና ጤና ይስጥ። ዘበኔ ይባረክ። አሜን። አዘር ማንዘር ይባረክ። አሜን። እና ትልቅ ነገር ነው ያደረክልኝ። እኔ ጌታ ይባረክ። አንተ ግን ጌታ እንዴት ነው ይላከው? የኔ አባት የሰላም አምላክ ይላክ ሰው አይደለም። በእውነት እሺ የኔ አባት እንግዲህ ያው ስልኬን ደውልልኝ ለማለት ስልክ ይዣለሁ። ስልኬን እኔ ብቻ ሳይሆን ሌላም ሰው ሊደውልልዎት ይችላል። አካውንት ካሎት አካውንት ይስጡ። እሺ አባቴ አለ